ቆይ ጠጋ በል ኧረ እባክህ የተሜት አይምም ነበር። ስንት አገኛችሁ? ስንት አራት አንዱ 4 ነው የሚይዘው። ስንት ብር ነው? አብረሽ እየደወልክ ነው ነበረ አልዘጋሁትም እንዴ? ዘግይ በቃ ስቆዩብን 4 ብቻ ነው ያለው። 6 ነበር የሚይዘው። አዎ 6 ሌላ ቦታ የለም ብለው ነው የቀነሰው። በ60 ብር አራቱ ስንት ማለት ነው? 280 ብር 240 ብር ነው አይደል? ማት እንዴት ነው? 240 ብር 20 ደስ ይላል። እኔ ምንም ቤት እንደዚህ ለምዶብኝ ሲገባ ጎል አሰባል በጌታ በኢየሱስ ስለት እኮ ይሄኔ እናንተ ላይክ በዚህ ኳስ ፍቅር ስለት ትሳላላችሁ ማለት ነው። በኳስ አዎ አይገባም ነው የተሳሉትን ሚኪ ግን ኳስ ታያለህ? ሚካኤል ሻማህን ሚካኤል ነው ብላችሁ ነው? እስቲ ወንድ የሆነ ገብርኤል እስቲ ወንድ የሆነ ይሄ የሃይማኖት ፖለቲካ አታርጉት። ሁለቱም ቸር ናቸው። ሁለቱም መሀሪ ናቸው። ኧረ እንዴ ገብርኤልዬ እንደዛ ግን ያው እንደ ቅዱስ ሚካኤልም ደጉ መልአክ ነው ይባላል። ቁጡ መልአክ ነው ይባላል። በዛው ልክ ቁጡ ነው ማለት እኮ ደግ ማለት ደግ አይደለም ማለት እኮ አይደል? አይ ነው አሁን አንዳንድ ሰው እንዴት ይላል መሰለህ? ቁጡ ነው ሲባል በቃ በገብርኤል ቀን ልብስ አይነካም ምናምን በቃ እንደሚካፈል የሆነ ነገር ካሽ ቅጥፍ ምናምን ያርሻው። ኧረ ድሮም ይሄን አስብ ነበር። ሚካኤል ቀን ነው አይነት ነገር ሰኔ ሚካኤል ነው። ከዛ ሰውዬው እርሻ ወጣ። ከዛ ላ ሚካኤል መጣና እኔ ስለሆንኩ ምር ያለው ችግር የለም ገብርኤል ኧረ ተው በማርያም ማን ይቀለደኝ? ኧረ በሚካኤል ማርያም ሲባል ማለት ሲያስደርሳች እንደዚህ ገብርኤል ቢሆን ግን እንትን ይለ ነበር። ደስ ይላል ችግር የለውም እንዴ እኔ በጣም ነበር የምፈራው። ይቅርታ አድርጉልኝ ማለት ላይ ጠበቅብኝ ይችላል። ብራዘሩን ሮስት እያደረገው ነው። አርበስ እንትን ቀን ማገረኒ አሰረን ስሚ አንዷ ማለት የእንትን ቀን የገብርኤል ቀን ነው። ልብስ ላጥብ ምናምን ገብርኤል መሆኑን ረስቼው ማሽኑ ውስጥ ከትቼ ከዛ የማሽኑ ውሃ ቀይ ሆነ ደም ሆነ። አይ አንዳንዴ ይሄ ከጴንጤ ወደኛ የመጣች ነች። እቺ ቴሌግራም ላይ የሚላከው መልእክት አለ። ይሄን መልእክት ለሶስት ሰው ሼር አላረግም። እኔ ደግሞ ያዝናል ስለምስቅበት እልካለሁ። ስለምስቅበት እንደዚህ ያጋጥመኛል። ላይክ በተለይ ቲክቶክ ላይ ድንግል ማርያም እንትን ከሆረት ይሄ በሽታ ቤታችሁ ይግባ በቅዱስ ሚካኤል ተብላችሁ ላይክ ያላረጋችሁ እንደዛ ይመጣል። አንቺ ጋር ስማች አይመጣም። እኔ ጋር ምን ይመጣል መሰለሽ? የድንግል ማርያም ልጅ ከሆንክ ሼር አድርግ። የድንግል ማርያም ልጅ ከሆንክ ሼር አድርግ። ካልሆነ ደግሞ አሳልፈ ችግር የለውም ምናምን ላይክ ራሱ አላረገው። በመቤቴ በማርያም ተንበርክከው ሰው ሼር አድርጉ። ልመና ይሸቅሉበታል። እውነት ኦርቶዶክስ ከሆንክ ይሄን ቪዲዮ ለ10 ሰው ሼር አድርግ። እኔ አላረግም። ኖት ኢንተረስትድ እያልኩ ነው ማሳለፍ። በማርያም ማርያም እንደዛ ነው። በፊት እንደዚህ የመዝሙር ምናምን ሲመጣ እንፈራ ነበር። ከከዘኖች ጋር አንድ ቀን ቁጭ ባሳልፍ በቃ አትሊስት ላይክ አድርጌ እንትን እለዋለሁ። አሁን ግን አይደለም ላይክ ኖት ኢንተረስትድ እያልኩ ነው ማሳለፍ። በጣም ሼም ነው። ዝም በይ በእናትሽ። ኖርማሊ እኮ አለ አይደለም። ይሄ እኮ እነሱ የእግዚአብሔር መልእክት ምናምን እኮ አይደለም ሼር ላይክ ምናምን ነው የሚያበዙበት ኢምፕሬሽናቸው። የሆነ መልእክት እንኳን እኮ ማስተላለፍ አይፈልጉም። አትሊስት እንኳን ወይ የዲያቆን ሄኖክ ወይ የመምህር ገብረ መስቀል አይደል? ገብረ ኪዳን ሶሪ አባ ገብረ ኪዳን የእነሱ ምናምን አድርገው ቢሆን እኮ አትሊስት ይጠቅማል ትያለሽ። ምን ጆርዲ ልከረንግ በማለት